ታሪኩ የሚጀምረው አልቬራንና እህቷን አልማን በማሳየት ነው። አብራቸውም ባሏ የሞተባት እናታቸው ሬቤካም አለች። እየሄዱ ያሉት ወደ አንድ የፈረንሳይ ግዛት ነው። ሲደርሱም ኦቶ የሚባል ሰውና ውብ ልጁ አግነስ ወጥተው ተቀበሏቸው። ወደ ቤታቸውም ይዟቸው ገቡ። ከደቂቃዎችም በኋላ ሰውየውና እናታቸው ተጋቡ። አግነስም አልቬራን ቤታቸውን እያስጎበኘቻት ፈረስ የሚጠብቅላቸውንም አይዛክ የሚባለውም ልጅ አስተዋወቀቻት። ቀጥሎም አልቬራን ወደ ክፍሏ ወሰደቻትና ያሏትን ውድ ልብሶችና ጌጣጌጦች አሳየቻት። ይህንን አልቬራ ስታይ አሁን እናቷ ሀብታም ሰው ስላገባች ከዚህ በኋላ ያለ ችግር እንደምትኖር አስባ ደስ አላት። በመስኮቱም የግዛቱ አስተዳዳሪ የሚኖርበት ቤተ መንግስት ይታያል። ምሽትም ላይ ቤተሰባቸው ቅልቅላቸውን እያከበሩ ኦቶ ለጨዋታ ኬክ አነሳና የአልቬራ ፊት ላይ ወረወረና መሳቅ ጀመረ። ነገር ግን እየሳቀ በመሃል ትንፋሽ አጠረውና መተንፈስ አቃተው። ደምም ከአፉ ተፋና በዛው ሞተ። በማግስቱ ጠዋትም አልቬራ አግነስ ጋር መታ እሷም ወላጅ አባቷን በሞት ካጣች በኋላ እንዴት እንደተጽናናች ስትነግራት አግነስ እንዳውም ተናደደችባት። ስርዓት የለሽም፣ አባቴ ያንቺ እናት ገንዘብ ባይኖራት ኖሮ አያገባትም ነበር አለቻት። ይህን እንደሰማች አልቬራ እናቷ አሁንም ያገባችው ደሃ ሰው እንደነበር ልትነግራት ሮጣ መጣች። የተቀረውንም ሀብቱን ቤተሰቦቹ የተከፋፈሉትም እናትየዋ ስታይ ራሷን ስታ ወደቀች። አሁን 2 ልጆች ያሏትና እድሜዋም የገፋች ሴት ስለሆነች ማንም አያገባኝም ብላም ተስፋ ቆርጣለች። ልጇ አልቬራም በቃ እኔ የግዛቱን ልዑል አገባዋለሁ ብላ ቃል ስትገባላት እናቷ ሬቤካ ፊትሽን ተመልከችው፣ ልዑል ለማግባት በጣም አስቀያሚ ነሽ አለቻት። በአንድ ቀንም ከግዛታቸው ቤተ መንግስት አዲስ መልእክት ከንጉሱና ከልዑሉ መጣ። መልእክቱንም ለመስማት አልቬራ ወጣች። መልእክቱም በግዛት ውስጥ ያሉ ልጃገረዶች በሙሉ ወደ ቤተ መንግስት መጥተው ለልዕልትነት ለመታጨት ስልጠና እንዲወስዱ ነው። አልቬራም ራሷን ከልዑሉ ጋር ሆና አሰበችው። እናቷም ስለ መልእክቱ ሰማች። ሐኪምም ጠራችና በመጀመሪያ ልጇ ያሰረችውን ብሬስ አስወለቀችላት። በመቀጠልም አፍንጫዋ ላይ ያለውን እብጠት አውጥቶ አፍንጫዋን እንደሚያስተካክልላት ውብ እንደሚያደርጋት ነገራት። እናቷም ቀዶ ጥገናውን ከጨረስክ በኋላ ከተነጋገርነው እጥፍ ከፍላለሁ አለችው። እናቷም ለልጇ የሚሰራላትን አፍንጫ እየመረጠች ዶክተሩ ደግሞ አልቬራን ያለምንም ማደንዘዣ ብሬሷን ከጥርሷ ላይ አወለቀላት። በመቀጠልም መሮና መዶሻ መጣና አፍንጫዋን መታው። አልቬራም በሲቃ ስትጮህ እናቷና ታናሽ እህቷ ከፊቷ ተቀምጠው እየተመለከቷት ነበር። በስልጠናው ቦታም ብዙ ቆነጃጅቶች በልዑሉ ለመታጨት ተሰባስበዋል። አልቬራም የተሰበረውን አፍንጫዋን ለመደገፍ በቆዳና በገመድ አፍንጫዋ ተያይዟል። እናም ብቻዋን ተነጥላ ተቀምጣለች። ከደቂቃዎች በኋላ አሰልጣኛቸው እመቤት ሶፊ መጣች። እናም ስልጠናውን እሷ እንደምትሰጣቸው በየዙሩም የሚወርቁትን ለይታ ይመጥናሉ የምትላቸውን ብቻ ለልዑሉ ምርጫነት እንደምታቀርባቸውና ልዑሉ በሚመርጥበት ቀንም ልዑሉ ብቻ ሳይሆን ሌሎች ባለጸጋ የሆኑ ሰዎች ስለሚገኙ ልዑሉ ባይመርጣቸው እንኳን ሌላ ባለ ሀብት ሊመርጣቸው እንደሚችል ነገረቻቸው። ስልጠናውም ጀመረ። የመጀመሪያውም ስልጠና እንደ ልዕልት መደነስ ነው። አሰልጣኟም የአልቬራን ፊት ስታየው ወደ ኋላ ሂጂና ተለማመጂ አለቻትና በሷ ቦታ አግነስን አረገቻት። ምሽት ላይም ራት ሲበሉም ለአልቬራ ሎሚ በውሃ ቀረቡላት። ለራሳቸው ግን የሚያስጎመዥ ምግብ እየበሉ ነው። አግነስም ለአባቷ ቀብር ማስፈጸሚያ ገንዘብ እንደሚያስፈልጋት ለእንጀራ እናቷ ስትነግራት እናቷም አሁን ገንዘብ የለኝም ጠብቂ፣ ለአልቬራ ቀዶ ጥገና እየዋልኩት ነው፣ በልዑሉ ከተመረጠች በኋላ ሰጥሻለሁ ስትላት አግነስ የአባቴ አስክሬን እየበሰበሰ ነው፣ የአልቬራ ቀዶ ጥገና ከአባቴ ቀብር ማስፈጸሚያ ጋር አይገናኝም፣ የአባቴ ቀብር ማስፈጸሚያ ለአልቬራ ቀዶ ጥገና ከሚወጣው ገንዘብ ሩብ እንኳን አይሆንም፣ ነገር ግን የአባቴ አስክሬን እየበሰበሰ ነው ብላ በምሬትና በብስጭት ስትነግራት አሁንም ሬቤካ መልሷ ዋጋ ላላቸው ነገሮች ነው ቅድሚያ የሚሰጠው አለቻት። አግነስም ተናዳ ወጣች። አባቷ ጋርም ሄዳ ልትጸልይ ስታየው ሰውነቱ ካሁኑ መፈራረስ እንደጀመረ አየች። በቀጣዩ ቀናቶችም የተለያዩ ስልጠናዎች ለሴቶቹ መሰጠቱን ቀጠለ። በመጀመሪያም ዙር ያለፉት ሴቶች ስም ዝርዝር ተለጠፈና ሴቶቹ ስማቸውን ለማየት ሮጡ። ያለፉት ሲደሰቱ፣ የወደቁት እያዘኑ ወጡ። የአልቬራ ስምም ካለፉት ሴቶች መሃል ተጽፏል። ራሷንም ከልዑሉ ጋር ማሰብ ጀመረች። በቀጣዩም ስልጠናቸው አስተማሪያቸው አንድ እንቅስቃሴ አሳየቻቸውና ከመሃላችሁ ማን ደግሞ ማድረግ ይችላል አለቻቸው። አልቬራንም ጨምሮ ሁሉም እጃቸውን አወጡ። እንቅስቃሴውንም ደግማ እንድታሳይ አልቬራን መረጠቻት። እየተንቀሳቀሰችም ሙዚቃውን አሰልጣኙ አስቆመችውና ምንም እንዳልተመቻትና በቀጣዩ ዙርም እንደማታልፍ ይህን ዙርም ያለፈችው እናቷ በከፈለችላት ጉቦ እንደሆነ ነገረቻትና አግነስንና ሌሎች 2 ሴቶችን አስወጥታ ስታስደንሳቸው አልቬራ
ጥጓን ይዛ አለቀሰች። ምሽትም ቤት ገብታ የአግነስን ልብሶች ስትለካ ወፍራም ስለሆነች አልበቃትም። ጠዋት ላይም አልቬራ እመቤት ሶፊን ልታናግራት ቢሮዋ ገባች። እናም አልቬራ አስቀያሚና ወፍራም ስለሆንኩ ልዑሉ ሁለቴም ደግሞ አያየኝም ተስፋ ቆርጫለሁ አለቻት። ሶፊም ይሄ እውነት አይደለም በአንቺ ውስጥ ራሴን አያለሁ አለቻትና ላለሽበት ሁኔታ ይጠቅምሻል ብላ የሆነ ነገር ሰጠቻት። ከእህቷ ጋርም ፈረስ እየጋለቡ ወደ ጫካ ውስጥ መጡ። ለእህቷም እመቤት ሶፊ የሰጠቻትን ስጦታ አሳየቻት። ስጦታውም የአንጀት ትል ነው። ከዋጠችው በኋላ የምትበላውን ምግብ ከሰውነቷ ውስጥ ቀድሞ እየበላ ሰውነቷ በቀላሉ በአጭር ጊዜ ውስጥ እንዲቀንስና ለልዑሉ ተመራጭ እንድትሆን እንዲያደርጋት ነው። አብሮም ደግሞ ትሉን ከሰውነቷ ውስጥ እንዲወጣ የሚያደርግ የሚጠጣ ፈሳሽ ሰጣታለች። ታናሿ አልማም አሁንስ አበዛሽው ይህንን ስታደርጊ አላይም ብላ ጥላት መጋለብ ጀመረች። አልቬራም ተመለሺ ብላ ብትጮህባትም ሳትሰማት ሄደች። ቀጥሎም አልቬራ ትሉ ያለበትን ኪኒን ስትውጠው ያሳየናል። የዛን ቀን ምሽትም አልቬራ ወደ ቤት ስትመለስ አግነስን ከፈረሶቻቸው ጠባቂ ጋር ያዘቻት። በቀደሙም ቀን አግነስን እንጀራ እናቷ የጎተተች ከክፍሏ ስታወጣት አልቬራ ተደብቃ ያየቻት ነው። ምሽት ላይም ስላደረገችው ነገር ለእናታቸው ተናግራባት ነው። የአንገት ሐብሏንም በጠሰችባትና እኔ ሆኜ ነው ከቤትም የማላባረርሽ ብላ ጮኸችባት። ከዚህ በኋላም አግነስ በቤት ውስጥ ምንም መብት የላትም። እናም በቤታቸው ውስጥ እንደ ባሪያቸው ነው መኖር የምችለው። አብሯት የነበረውንም ልጅ ልብሱን አውልቀው እርቃኑን ከቤታቸው አባረሩት። ከ3 ወራትም በኋላ አልቬራ ፊቷ ላይ ያደረገችውን ፊት መሸፈኛ ወለቀችው። አሁን ስልክክ ያለ አፍንጫ ይዛለች። እናም በጣም ቆንጅታለች። በዋጠችው ትል ምክንያትም ሰውነቷ በጣም ቀንሶ ተስተካክላለች። በመስኮቷ በኩል አግነስን እንደ ባሪያቸው ስትሰራ ከላማቸው ወተት ስታልባ አየቻት። በቀጣይም በአይኗ ስር ሽፋሽፍት ለማስተከል ሌላ አሰቃቂ ቀዶ ጥገና አደረገች። ማደንዘዣም ስለሌለ ስትጮህ ዶክተሩ ይህን ቀዶ ጥገና ከጨረሰች በኋላ በጣም ውብ እንደምትሆን ቃል ገባላት። ምሽት ላይም ባደረገችው የቀዶ ጥገና ህመም ምክንያት አልቬራ መተኛት አልቻለችም። አይኗም ስለተሸፈነ ማየት አትችልም። ውስጧ ያለውም ትል መመገብ ፈልጎ በውስጧ ሲንቀሳቀስ ተራበች። ወደ ማድ ቤታቸውም በዳበሳ ገብታ ልትበላ ስትል የሆነ ድምፅ ሰማችና ፈርታ ተደበቀች። ነገር ግን የመጣችው አግነስ ነበረች። ስላዘነችላትም ምግብ ሰጥታ በላቻት። በቀጣዩ ቀንም ማሰልጣኛቸው አሁን አልቬራ መልኳም አቋሟም ስለተስተካከለ ኬሮግራፊውን አንቺ ከፊት ሆነሽ ምሪው አለቻት። ወደ ቤቷ ስትገባ ራሷን መቆጣጠር እስኪያቅታት ትመገባለች። አግነስም እንደ ግል ሰራተኛዋ በሁሉም ነገር ትረዳታለች። የምትወዳቸውንም ስነ ጽሑፎች ጭምር ታነብላታለች። ነገር ግን አልቬራ ጸጉሯን ማበጠር ስትጀምር ጸጉሯ እየተነቃቀለ መውደቅ ጀመረ። በተመሳሳይ ሰዓት ደግሞ እናቷ በትዕዛዝ ያሰራችላት ቀሚስ ደርሶ ሰፊው ይዞላት መጣ። ሰፊው ልብሱን እያለበሳት የአልቬራ ጸጉር እየተነቃቀለ እንደሆነ አየው። እናቷም አየቻት። ጸጉሯ እየረገፈ የራስ ቅሏ ሁሉ መታየት ጀምሯል። ምክንያቱን እንኳን ለማወቅ ሳይሞክሩ ሰውየው አርቲፊሻል ጸጉር አምጥቶ ራሷ ላይ ያደረገላት። ክፍሏም ገብታ እንደተለመደው እንደ እብድ ስትበላ አግነስ ደግሞ ክፍሏ ገብታ በሚስጥር ልዑሉ የሚመርጥበት ቦታ ለመሄድ የምትለብሰውን ቀሚስ እያዘጋጀች ነው። አልቬራም አየቻትና በዝግጅቱ ለመገኘት በማሰቧ ስለቀናች የአግኔስን ቀሚስ ቀማቻትና በጉልበት ቀዳደደችባት። ሬቤካም ጩኸታቸውን ሰምታ ልትገላግላቸው መጣች። አግነስንም አስኬደቻትና ልጇን አግነስ የምትለብሰው ልብስ ስለሌላት በዝግጅቱ ላይ አትገኝም፣ ካንቺ በላይ ቆንጆ የሆነች ሴት በዝግጅቱ ላይ አትኖርም ብላ አባብላ አስተኛቻት። በሌላኛው ክፍል ደግሞ አግነስ የአባቷ አስክሬን ላይ ተደፍታ ማልቀስ ጀመረች። በድንገትም ብርሃን ክፍሉን ሞላው። የሞተችዋ ወላጅ እናቷ መንፈስ ተገለጠችላት። ልዑሉ በሚመርጥበት ዝግጅት ላይ የምትለብሰውን ውብ ቀሚስና ጫማም ሰጠቻት። በዝግጅቱ ቀንም የተዘጋጁ ሴቶች ልዑሉን ተዋወቁት። ሴቶቹም አንድ በአንድ እየወጡ ሲደንሱለት ስለ ማንነታቸውና ስለመጡበት ግዛት ይነበብለታል። የአልቬራ ተራም ደረሰ። ሁሉም ሰው በውበቷ ተማረከ። የልዑሉ ጓደኞች ሳይቀሩ በጣም ወደዷት። ከሷ ጋር ሁሉም ወንድ መደነስ ፈለገ። የልዑሉ ተራም ደርሶ አብረው እንድደንስ የሚፈልጋትን ሴት ምረጥ ሲባል አልቬራን መረጣት። እየደነሱም አልቬራ እዚህ ቦታ ለመድረስ ያሳለፈቻቸውን ስቃዮች እያሰበች አለቀሰች። በድንገት ግን አንዲት ፊቷ የተሸፈነ ሴት ወደ አዳራሹ ገባች። ልዑሉም አልቬራን ተዋትና ወደ ልጅቷ ጋር መጣ። የመጣችውም ሴት አግነስ ናት። ይህም የአልቬራን ከልዑሉ ጋር የመሆን ህልሟን በሙሉ አጨለመባት። አለቀሰችም። የህመም ስሜትም ተሰምቷት ሮጣ ወጥታ አስመለሳት። እንዲህም እያደረጋት ያለው ለመክሳት ስትል የዋጠችው ትል ነው። እናቷም ልትረዳት ሮጣ መጣች። አልቬራም እያለቀሰች እናቷን ልሞት ነው አለቻት። እናቷም ልዑሉ ባይሳካም ሌሎች ሀብታም ወንዶች አሉ፣ አንቺን የሚፈልጉሽ፣ ራስሽን ሰብስቢ ብላ ጮኸችባት። አልቬራም ገብታ ከተለያዩ ወንዶች ጋር መደነስ ጀመረች። እናቷንም ስታያት ከሌሎች ወንዶች ጋር እየተሳሳቀች ነው። የባሰ ደግሞ ልዑሉ ከአግነስ ጋር እየደነሰ እያየችው ነው። በድንገት ግን አግነስ ክፍሉን ለቃ ሮጣ ስትወጣ
ስትወጣ ልዑሉም ተከተላት። ብዙም ሳይቆይ ግን ተመልሶ መጣና በእጁ የያዘው ጫማ የሚበቃት ሴት የወደፊት ሚስቱ እንደምትሆን ተናገረ። የዛን ቀን ምሽትም አልቬራ በአግነስ ጥላቻ እየተንገበገበች ወደ ቤት መጣች። ቢላዋም አወጣችና ደቅናባት አንዱን እግር ጫማሽን ስጪኝ አለቻት። ልትወጋትም ስትሰነዝርባት አግነስ ቢላዋውን አስጣለቻትና ወደ ላይኛው ክፍል ሮጠች። ነገር ግን አልቬራ በድጋሚ ሮጣ ደረሰችባትና ልትወጋት ስትል እናቷ ከክፍላ ወጣችና አለያየቻቸው። የአግነስንም አንድ እግር ጫማ ወስዳ ስትለካው እግሯ በጣም ይተልቀዋል። ስለዚህም ማይታመን ነገር አደረገች። ቢላዋ መጣችና ጫማው እንዲበቃት በጭካኔ ጣቶቿን ቆረጠቻቸው። በሲቃም ስትጮህ እናቷ ሰምታ ምን ተፈጥሮ ነው ብላ ሮጣ ከሰራተኛቸው ጋር መጣች። አልቬራም እያለቀሰች እናቷን ጫማው እንዲበቃኝ እግሬን የሆነ ነገር አድርጊው ብላ ለመነቻት። በህመሙም ራሷን ስትስት እናቷ የሌላኛውንም እግሯን ጣቶቿን ቆረጠቻቸው። በህልሟም አልቬራ ጫማው ሲበቃትና ልዑሉን የራሷ ስታደርገው እያየች ነው። ስትነቃም አልቬራ 10ሩም ጣቶቿ እግሯ ላይ የሉም። ውጭም የልዑሉ መልክተኛ መጥቶ ጫማ ተለኩ እያለ ጥሪ ሲያደርግ ሰማችሁ። አልቬራም መራመድ ስለማትችል ደረጃውን እየተንከባለለች ወረደችው። ነገር ግን ስትደርስ እህቷ አግነስ ቀድማት ጫማውን ልትለካ ስትወጣ አየቻት። መልክተኛውም የጫማውን ባለቤት ተገኝቷል ብሎ ሲጮህ ሰማችሁ። አግነስም የልዑሉ እጮኛ ሆነች። አልቬራም በተስፋ መቁረጥ በወለሉ ላይ ተዘረጋች። የቤታቸውንም ሰራተኛ ጠርታ የዋጠችውን ትል መግደያውን መድኃኒት አምጪልኝ አለቻት። በወተትም አድርጋ መድኃኒቱን በአፏ ጠጣቻት። ከሰከንዶችም በኋላ አልቬራ ደም ማስመለስ ጀመረች። ቀጥሎም ትሉ ከውስጧ መውጣት ጀመረ። በውስጧ ቆይቶም ስለነበር ትሉ ከ10 ሜትር በላይ ሆኖ ነበር። ሰራተኛዋም ከእናቷ ክፍል ያሏትን ጌጣጌጦች ወሰደችና አልቬራን እየረዳቻት ከቤቱ ወጡ። ፈረስ ላይም እንድትወጣ ረዳቻትና ተያይዘው ይህንን መከረኛ ቤት ለቀው ሲሄዱ ፊልሙ ያበቃል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።